ይህ የምትመለከቱት ወጣት ግሌን ይባላል። በእናቱ ሞት እጅግ ልቡ የቆሰለ ወጣት ሲሆን በልቡ ውስጥም ለዚህ ሁሉ መከራ ተጠያቂው ብቸኛው ሰው አባቱ እንደሆነ ያምናል። አሁን ላይም ለዓመታት የተከማቸው ቁጣው ወደ መራራ ጥላቻነት ተቀይሯል። ይባስ ብሎ አሁን ደግሞ ማውሮስ የተሰኘው አባቱ በድንገት ከእናቱ ሞት በኋላ ማንም ያልጠበቀውን ነገር ያደርጋል። አባት ማውሮስ ከእድሜው በጣም ከምታንስ ሴት ጋር ሊጋባ እንደሆነ ሲነግረው ግሌን ቁጣው የባሰ እየገነፈለ መጣ። በትንሹ የተጀመረው የዝምታ ሐዘንም ቀስ እያለ ወደ አስከፊ የበቀል ፍላጎት ይለወጣል። በኋላም ግሌን ከአዲሱ የእንጀራ እናቱ ጋር በመተኛት ሁለቱንም ለማለያየት ያቅዳል። በዚህ ቤተሰብ ውስጥ ያሉትን ሁሉንም ለመጉዳትና ለዓመታት የተሰወሩ ህመም የሚያስከትሉ ሚስጥሮችንም ለማውጣት ይወስናል። Anong nangyayari dito? በታሪኩ ጅማሮም ግሌን የተሰኘው ወጣት ጠዋቱን በማለዳ ስፖርት ሲጀምር እያስመለከተን ነው። በኋላም ልምምዱን ጨርሶ ወደ ቤት ይመለሳል። በዚህ ቤት ውስጥም ከእርሱ ጋር አያቱ ይኖራሉ። በዚህ እድሜውም ግሌን በአስቸጋሪ ሁኔታ ውስጥ እያለፈ እንደሆነ እንረዳለን። እናቱም ከዓመታት በፊት ህይወቷን እንዳጠፋችና እናም ግሌን ለዚህ ድርጊት ተጠያቂው አባቱ እንደሆነ ነው እስካሁንም ድረስ የሚያምነው። ያምም ወደ ጥልቅ ጥላቻ ተቀይሮ ነበር። በዚህ ጠዋትም አያቱ በቀዝቃዛ ድምጿ አባቱ ማውሮስ በቅርቡ ወደ ቤት እንደሚመለስ ትነግረዋለች። ይህ ዜናም የግሌንን የማለዳ ድባብ ያበላሿል። ምክንያቱም ለእናቱ ሞት ምክንያት ነው ብሎ በሚጠላው ሰው ፊት መቅረብ አይፈልግም። ነገር ግን አያቱ ከመሞቷ በፊት በቤተሰብ ውስጥ ሰላም ማየት እንደምትፈልግ ትነግረዋለች። እንዲያውም ጥሩ ሴት አግኝቶ ህይወቱን እንዲመሰርትም ትመክረዋለች። በዚያው ምሽትም ግሌን ከዩኒቨርሲቲ ሲመለስ ከአንዱ ክፍል እንግዳ ድምጽ ይሰማል። ምን እየተካሄደ እንደሆነ ለማወቅም ተጠግቶ በሩን በትንሹ ከፍቶ ሲመለከት በአንድ እይታ ለማመን የሚያዳግት ነገር ይመለከታል። አንዲት ወጣት ሴት ገላዋን ታጥባ ከጨረሰች በኋላ ራሷን እየተንከባከበች ነበር። ከሚታሰበው በላይም ውብ ነች። ግሌንም ለቅጽበት ደንዝዞ ሲመለከት በሩ በድንገት በመከፈቱ ሴትዮዋ ትደነግጣለች። ምንም እንኳን ግሌን ስለተከሰተው ነገር ሊያብራራ ቢሞክርም ሴትዮዋ ግን በጩኸት እርዳታ መጠይቁን ተያያዘችው። ወዲያውኑም ማውሮስ ወደ ክፍሉ ይገባል። በመጨረሻም ግሌን የሴትዮዋ ስም ሊሳ እንደሆነና ማውሮም ሊሳን የሴት ጓደኛው እንደሆነች ያስተዋውቀዋል። እንዲሁም ለሊሳም ግሌን ልጁ እንደሆነ ይነግራታል። ሊሳም ሁኔታውን ተረታ በአፍረት ይቅርታ ትጠይቀዋለች። ስትታይም ደግና ጥላቻ የሌለባት ሴት ትመስላለች። ነገር ግን ግሌን እውነታውን ካወቀ በኋላ እሷን ማየት እንኳን አይፈልግም። በቁጣም ተናዶ ከቤቱ ይወጣል። አመሻሽ ላይም ሁሉም ተሰብስበው ራት እየበሉ ሳለ አያቱ መጥታ ትቀላቀላቸዋለች። እየተመገቡ ሳለም ማውሮ ከሊሳ ጋር በቅርቡ እንደሚጋባ በመጥቀስ ያልታሰበ ዜና ያበስራል። ይህ ዜናም ለግሌን አገጩ ላይ ከባድ ቡጢ እንዳረፈበት አይነት ስሜት ነበር የተሰማው። ሊሳ ከአባቱ እድሜ በጣም እንደምታንስ ስለሚያስብ ለጋብቻው የተሰማው ስሜት በንቀት የተሞላ ነበር። በዚህም ንዴት ከጠረጴዛው ብድግ ብሎ ይነሳል። በማግስቱም አያቱ ከሰርጉ በኋላ ለተወሰነ ጊዜ ወደ ቀያቸው ለመሄድ እንዳሰበች ትነግራቸዋለች። ምንም እንኳን ግሌን እሷን ማስቀረት ቢሞክርም ሊሳ ጥሩ ምግብ ማብሰል እንደምትችልና እሱንም በደንብ እንደምትከባከበው በመናገር ውሳኔዋን እንዳትቀይር ትነግራታለች። ከጥቂት ቀናት በኋላ ማውሮስና ሊሳ ይጋባሉ። ከትንሽ የሰርግ ስነ ስርዓት በኋላም ወደ ቤት ተመልሰውና የመጀመሪያ ምሽታቸውን እንደ ባልና ሚስት ያሳልፋሉ። በማግስቱም ሊሳ ከእንቅልፏ ስትነቃ ትኩረቷ የግሌን እናት ምስል ላይ ይወድቃል። ምስሉንም እንዳነሳቸው ግሌን ወደ ክፍሉ ገብቶ ሊሳ ምስሉን ይዛ ሳያት ልቡ በቁጣ ይሞላል። ወደ እሷም በፍጥነት ተጠግቶ ምስሉን ከእጇ ከነጠቃት በኋላ ከእናቱ ጋር የሚያገናኘውን ማንኛውንም ነገር እንዳትነካ ያስጠነቅቃታል። ምንም እንኳን ሊሳ ጉዳት የማድረስ ዓላማ እንደሌላት ብትነግረው ለግሌን ግን ቁስሉ በጣም ጥልቅ ነበር። እናቱን መተካት እንደማትችልና ከሱ ብትርቅ እንደሚሻላትም ይነግራታል። ሊሳ ግን ይህን በማለቱ አልተናደደችም። ይልቁንም ከግሌን ጋር በእድሜ የተቀራረቡ በመሆናቸው እንደ ጓደኛ መቀጠል እንደምትፈልግ ትነግረዋለች። ግሌንም ምንም ሳይመልስላት ይወጣል። ምሽት ላይም ሊሳ ራት እያቀረበች ሳለ ማውሮስ ግሌንን በትዳራቸው ደስተኛ እንዳልሆነና በዚህም አንዳች የጥፋተኝነት ስሜት እንዳይሰማት ይነግራታል። ነገር ግን ሊሳ ግሌንን በደንብ እንደምትንከባከብና ይባስ ብሎም የጓደኝነት ድልድይ እንደምትገነባም ትነግረዋለች። ልክ በዚያን ጊዜም የሊሳ ስልክ ይደወላል። እናቷና እህቷም ሊጠይቋት እንደሚመጡም ትናገራለች። በማግስቱም የሊሳ እህት የሆነችው ሱ የተባለችው ልጅ ወደ ቤታቸው ትመጣለች። እሷም በጣም ውብ ነች። ግሌንም እሷን ሳያት በጣም ይማረካል። ማውሮስም ሁለቱንም ሊያስተዋውቃቸው
ሊያስታርቃቸው ይሞክራል። ሱም በቦታው ተግባቢ ለመሆን ትሞክራለች። ነገር ግን ግሌን ቀዝቃዛና የራቅ አቋም ይይዛል። ይህን ባህሪ ስትመለከትም ሊሳ ትበሳጭና ግሌንን ልትቆጣ ትሞክራለች። ማውሮስም በመካከላቸው ጣልቃ በመግባት ሱ እንግዳ እንደሆነችና አክብሮት ሊያሳዩት እንደሚገባ ያስታውሰዋል። ነገር ግን የግሌን ስሜት ይበልጥ አሁን ላይ እየተበላሸ ይሄዳል። በብስጭትም ከቤቱ ወጥቶ የሴት ጓደኛ የሆነችው ጁሊያን ያገኛታል። አብረው በነበሩበት ወቅትም ጁሊያ ግሌን እንደተናደደ ታስተውላለች። የተከሰተ ነገር ካለ በማለት ስትጠይቀውም ግሌን ስለ አባቱ ጋብቻ፣ ስለ ሊሳና ስለ እህቷ መምጣት ሁሉንም ነገር ይነግራታል። በመጨረሻም ጁሊያ ለግሌን አንድ ሊከተለው የሚገባ እቅድ ትሰጠዋለች። ወደ ቤት ሲመለስም ግሌን አቀራረቡን ቀይሯል። ላብ በላብ በሆነው ሰውነቱም ወደ ኩሽና ገብቶ በሱ ፊት ውሃ ይጠጣል። ሱ አትኩራ ስትመለከተው አስተውሎ ምንም እንዳልተፈጠረ ሆኖ ውሃውን ጠጥቶ ቀጥ ብሎ ይወጣል። ከዚያም በስልኩ ከሴት ጓደኛው ጋር እየተጫወተ እንደሆነ በማስመሰል ድምፁን ከፍ አድርጎ ማውራቱን ጀመረ። ሱም በድብቅ እየተመለከተችው እንደሆነ አስተውሎ በስልኩ ቀስ ብሎ እየቀረጸ ይጫወትባታል። በሌላ በኩል ደግሞ ሊሳ ይህንን ሁሉ በመስኮት በኩል ሆና እየተመለከተች ነበር። ይሁን እንጂ አንዳች ነገር ከማድረግ ትታቀባለች። ከጥቂት ጊዜ በኋላም ግሌን እንደገና ውሃ ሊጠጣ ወደ ኩሽና ይሄዳል። በዚህ ጊዜ ግን ሊሳ ብቻዋን ነበረች። በሽሙጥና በማሽኮርበር መንገድም ያናግራት ጀመር። ምንም እንኳን ሊሳ ችላ ለማለት ብትሞክርም ማውሮ እሷን ደስተኛ እንደሚያደርጋት ሲጠይቃት ትዕግስቷ ይሟጠጣል። በዚያው ቅጽበትም ማውሮ ወደ ውስጥ ይገባል። የሆነ ነገር እንደተፈጠረ ስለተሰማውም ግሌንን ይቆጣው ጀመር። ነገር ግን ግሌን በዚህ ጊዜ ዝም ከማለት ይልቅ መልስ ይሰጠዋል። ሊሳም ሁኔታው እንዳይባባስ ስትል በማዕከላቸው ጣልቃ ትገባለች። ባለበት የልብ ህመም ምክንያትም በዚያው ምሽት ጤንነቱ ይባባሳል። በማግስቱም ግሌን ለአያቱ ይደውልና ማውሮ ሁኔታው በመባባሱ ሊሳ ወደ ሆስፒታል እንደወሰደችው ይነግራታል። አሁን ላይም ቤት ውስጥ ከሱ ጋር ብቻውን የቀረው ግሌን አብራው መክሰስ እንድትበላ ይጋብዛታል። ይህም እሱ እያሴረ ያለው የተንኮል አካል እንደሆነ ሱ አታውቅም። አብረው ሲጫወቱና ሲስቁ ቆይተውም ሱ ቀረብ ብላ በሹክሹክታ አንዳች መዝናናት ከፈለገ ደስተኛ እንደምታደርገው ትነግረዋለች። ይህም ለግሌን እቅድ በር ይከፍትለታል። በዚያው ሌሊትም በገንዳ ውስጥ በመሆን የቅርብ ጊዜያቸውን ያሳልፋሉ። በማግስቱም ሱ ግሌን እንደወደዳት በማሰብ በጣም ደስተኛ ለመምሰል ትሞክራለች። ቁርስ ላይም አብረው መመገብ ይጀምራሉ። ከትንሽ ጊዜ በኋላም ሊሳ ማውሮስን ከሆስፒታል ይዛው ትመለሳለች። አሁን ላይም ማውሮስ አካሉ በጣም ተዳክሞ በተሽከርካሪ ወንበር ላይ ሆኖ ነበር የመጣው። ሱም ወዲያውኑ ከተቀመጠችበት ብድግ ብላ ውሃ ልትሰጠው ትሮጣለች። ነገር ግን ግሌን ወደ አባቱ ሊመለከት እንኳን አልወደደም። ይህም ሊሳን በጣም ያስቆጣታል። በሚቀጥሉት ቀናትም ሊሳ የማውሮስን የመንከባከብ ሙሉ ኃላፊነት ትወስዳለች። ማውሮስም በራሱ መንቀሳቀስ ስለማይችል ሊሳ ትመግበዋለች፣ ታጥበዋለች፣ እንዲያውም ውሃ እንኳን ታጠጣዋለች። ከዕለታት አንድ ምሽት ላይም ሊሳ በኩሽና ውስጥ ስራዋን እየሰራች ሳለ ግሌን በተረጋጋ ድምፅ ወደ እሷ ቀርቦ ማውሮስን በትዕግስት ስለተንከባከበችው ያመሰግናታል። ንግግሩም እውነት የሚመስል ስለነበረ ሊሳ በውስጧ የነበረው ቁጣ ቀዘቀዘ። ግሌንም በፊት ባሳየው አቋም እንደማይኮራ ይልቁንም እናቱ በሞተች ጊዜ የደረሰበት የስሜት ቀውስ እንደነበረም ይሰማታል። ከዚያም ግሌን ትንሽ እረፍት እንድትወስድ ብሎ ወንበር ላይ ካስቀመጣት በኋላ ማጅራቷን ማሳጅ ማድረግ ይጀምራል። ነገር ግን ግሌን ከጠበቀችው በላይ በመሄድ እሷን ለማማለል ይሞክራል። ሊሳም ለግሌ ስሜት ተገዝታ መታጠቢያ ቤት ውስጥ ሆነው አብረው የግል ጊዜ ያሳልፋሉ። በኋላም ወደ ክፍሏ ስትመለስ ማውሮስ አልጋው ላይ ተኝቶ ታገኘዋለች። አጠገቡም ስትቀመጥ ማውሮስ አይኑን ይከፍታል። በዚያች ምሽትም ሊሳ ዳግም ፍቅር መስራት ብትፈልግም ማውሮስ ግን አቅም ስለሌለው ተስፋ ቆርጣ ትተኛለች። በዚህ መሃልም ጁሊያ ግሌንን እህትማማቾቹን ወደ እሱ እንዲሳቡና ልባቸውን በመስበር የአባቱንም ልብ ጭምር ለመስበር እንዲያስችለው ተጨማሪ እቅድ ትሰጠዋለች። በዚያው ቀንም ግሌን ወደ ቤት ስላልሄደ ጁሊያ በመኪናዋ ውስጥ ሆና ታናግረዋለች። በኋላም ግሌን ከመኪናው ሲወርድ ሱ እንደ ድንገት ከሩቅ ሆና ታየዋለች። ከማን ጋር እንደሆነ ለማወቅም ወደ ጁሊያ ቀርባ ከግሌን ጋር ምን ግንኙነት እንዳላት ትጠይቀዋለች። ጁሊያም ጨዋታ ውስጥ ያለች ስለሆነች ግሌን የትምህርት ቤት ጓደኛዋ እንደነበረ ብቻ ትናገራለች። በቀጣዩ ቀንም ሊሳ ውጭ ሆና ጎዳናውን እያጸዳች ሳለ አንዲት ሴት ሰራተኛ እንደሆነች በመገመት ልታጣጥላት ትሞክራለች። ይህም ሊሳን በከፍተኛ ሁኔታ ያስቆጣታል። ወደ ቤት ስትገባ ማውሮስ ሲጣራት ትሰማለች። በፍጥነትም ወደ ውስጥ ስትሄድ ማውሮስ ወለሉ ላይ ወድቆ ታገኘዋለች። በዚህ ጊዜም የሊሳ ጭንቀት በጣም እየጨመረ ነበር። አልጋውንም ለማጽዳት ትሞክራለች። በጣም እንደ ደከማትም ግልጽ ነው። ነገር ግን ሌላ አማራጭ ስለሌላ ስራዋን ትቀጥላለች። በዚህ ጊዜም ግሌን ወደ እሷ መጥቶ ሊረዳት ይሞክራል። ሊሳም መጀመሪያ እምቢ ብትልም በመካከል
በመካከላቸው ያለው የስሜት ውጥረት ተባብሶ አብረው ተጨማሪ ጊዜ ያሳልፋሉ። ነገር ግን በዚህ ጊዜ ሱ በመስኮት በኩል እያየቻቸው ነበር። በመጨረሻም ሊሳ ማውሮን ብቻውን ለመንከባከብ እንደደከማት ለግሌን ትናገራለች። ግሌንም እድሉን አግኝቶ ከአባቱ ተለይታ እሱን እንድታገባ ይጠይቃታል። ይህ ንግግርም ለሊሳ አስደንጋጭ ነበር። በንዴትም ብድግ ብላ ጥላው ትሄዳለች። ወደ ውስጥ ስትገባም ሱ ወዲያውኑ ገፍትራት በገባጭ ጩኸት ባሏን እንደከዳት ትከሳታለች። ሊሳም ከባድ ንዴት ላይ ስለነበረች መልሳ መታቻት። ክርክሩም ከቁጥጥር ውጪ ሲሆን ግሌን በማዕከላቸው ጣልቃ ለመግባት ይገደዳል። ሱም ቀደም ሲል ባየችው ነገር ልቧ ተሰብሮ ግሌን ከሁለቱ አንዱን እንዲመርጥ ጠይቀዋለች። ግሌንም ሊሳን ሲመርጥ የሱ ልብ ሙሉ በሙሉ ተሰብሮ ቤቱን ለቃ ትወጣለች። ከዚህ በኋላም ሰዓታት አለፉ። ሊሳም እህቷ የት እንደሄደች ማወቅ አልቻለችም። ደጋግማ ብትደውልላትም ስልኳን አታነሳም። በዚህም ሊሳ በእህቷ ላይ በመጨከኗ ጥፋተኝነት ይሰማታል። ወደ ግሌን ጋርም በመሄድ በመካከላቸው የነበረው ሁሉ አሁን ማለቅ እንዳለበት ትነግረዋለች። ግሌን ግን ይህን ለማድረግ ፈቃደኛ አልነበረም። ሰው ምን እንደሚል ግድ እንደማይሰጠውና እሷን ብቻ እንደሚፈልግም ይነግራታል። ሊሳ ግን ማውሮ ይህን ካወቀ ራሷን ፈጽሞ ይቅር እንደማትል ታውቃለች። ነገር ግን ግሌን አልሰማ ብሎ ሊሳን ማባበሉን ቀጠለ። ልክ ዳግም የግል ጊዜ እያሳለፉ ሳለም ማውሮ ወደ ውስጥ ይገባል። የታየው ነገርም ልቡን ስለመታው ወለሉ ላይ ወደቀ። ሊሳን በድንጋጤ ወደሱ በመሄድ ግሌንን እርዳታ እንዲጠራ ተለምነዋለች። ነገር ግን ግሌን ይሄን ለማድረግ ፈቃደኛ አልሆነም። ምክንያቱም ለሱ ይህ የበቀል እርምጃው የመጨረሻ ስኬት ነው ብሎ ያምናል። ለእናቱም እንደተበቀለላት ይሰማዋል። በማግስቱም አያቱ ወደ ቤት ትመለሳለች። የተከሰተውን ነገር ስትሰማም በጣም ተቆጥታ ለግሌን እውነተኛውን ሚስጥር ነገረችው። ማውሮ እናቱን ፈጽሞ እንዳልከዳ ይልቁንም እናቱ እንደከዳችውና ሁለተኛ ፍቅረኛዋ ትቷት ሲሄድ ሕይወቷን እንዳጠፋችም ነገረችው። ይህ እውነትም ግሌንን በከባዱ ያስደነግጧል። በቁጭትና በሐዘን ተሞልቶም እንባው ከዓይኖቹ ይወርድ ጀመር። በማግስቱም ግሌን ሊሳን ለመፈለግ ይሄዳል። ይሁን እንጂ ሊሳ ቤቱን ለቃ እየወጣች ነበር። በሰራችው ስህተትም ክፉኛ ተሸማቃለች። ግሌንም እያለቀሰ ይቅርታ እየጠየቀ ሊያስቆማት ቢሞክርም ሊሳ ግን አንተ ገና ወጣት ነህ፣ ሕይወትን ለአባት እንክብካቤ ተጠቀምበት ትለዋለች። ከመሄዷ በፊትም እህቱን ማግባት ከፈለገ እንደሚችል ትነግረዋለች። ከዚህ በኋላም ግሌን ሙሉ በሙሉ ተቀይሮ ሙሉ ጊዜውን ማውሮን በመንከባከብ ሲያሳልፍ ማውሮም ቀስ በቀስ ማገገም ይጀምራል። ከዚያም ግሌን አባቱን ይቅርታ ይጠይቀዋል። ማውሮም በእንባ ተሞልቶ ይቅርታ ሲያደርግለት እያስመለከተን ታሪካችን ይጠናቀቃል።